ግን መቼም ቢሆን አይሳካልሽም ብሩክን ያንቺ ለማድረግ። አሁን ደግሞ ትልቅ ሴራ ምንድነው? የዩ ከዶክተሩ ጋር ተነጋግራ ታስቀይረዋለች ውዶቼ ማለት ነው። ሀይሚትዬ እኔ ፈራው እያለች ነው። እንደምታዩት ብሩኬ ብቻውን የወጣው። ዶክተሩ ጋር ማን ያለው? እዩ ናት ያለችው፣ አልወጣችም። ሀይሚትዬ ፈርታለች። ምንድነው የሚያስፈራሽ? እንጠብቃት። አረ ለምን እንጠብቃት? ከኔ ጋር እንድትሆን ከአንቺ ጋር እንዲሆን ትፈልጊያለሽ? አንቺ ጅል ጥባብ ማለት ነው። እዩ ጨምላቃ። ብሩኬ ፍቅረኛው ሀይሚ ናት። የት ስናቅሽ ከየት እንደመጣሽ መጨለቅ ማለት ነው። ስታስጠላ ከምር። እችን እዩ መቼ ነው ማናያት? አልስማማም። የማይፈልገውን ህይወት መምራት አይፈልግም፣ አይስማማም። አንድ ነገር ደግሞ ልንገራችሁ፣ ብሩኬ ሲያልፍም አይነካካውም። ገባችሁ? ከዩ ጋር ምንም አይነት ነገር ሹር ሆኜ ነው የማወራው። ያኔም ነው ማወራው እዚህ ጋር ማለት እንደምታውቁት። ግን ምንድነው እዚህ ጋር እንደዚህ አይነት ታሪክ አለ ውዶቼ ማለት ነው። እንደዚህ አይነት ታሪክ አለ። ህግ እንኳን ልጅን አሳድግ ነው እንጂ በግዴታ የሚባል ነገር የለም። በግዴታ ከሚስት ጋር ኑር የሚል ነገር የለም። ልጅ አሳድግ ነው የሚባለው። ከሱ የሚያስፈልገውን ወጪ ነው የሚያደርገው። ብሩኬ አይደለም። ለምሳሌ ሌላ ሰው ነው የምነግራችሁ። ብሩኬ በእንጨትም አይነካትም። እሷ ቺያጋንት ነው። እሷ እኮ ሀሳቧ ምንድን ነው? ልጅ ዲኤንኤ ምናምን እያለች ትመጣና ሰው ልታለያይ ማለት ነው። ሀይሚና ብሩክን ደግሞ አንድ አላህ ሱብሃነሁ ወተዓላ ያገናኛቸው። መቼም ቢሆኑ አይለያዩም። ብሩክና ሀይሚትዬ ከዚህ ልጅ ለመራቅ ሞክሩ ባይ ነኝ። መንገድ ለትንሿ ልጅ ብሎ ነው እያዘነ ነው ያለው፣ መጥፎ እርምጃ እንዳይወስድ። ሌላው ደግሞ የብሩክና የሀይሚትዬ ትዕግስትን ማሻላ ብያለሁ። ከምር እኔ አጠገቧ በሆን ሶስተኛ ሰው ሆኜ እንኳን እንደፍፄ በሆን በጥፊ ነው ማለሳት። ዘልዛላ፣ አናዳጅ፣ አሰልቺ ማለት ነው እዩ። አዎ አንተ ባለ ትዳር ነህ። ስለዚህ ከእዩ ጋር መገናኘት የለብህም። በቃ ባለ ትዳር ሰው አይገናኝም። እንደዚህ አይነት ድራማ ያመጣችሁን ወደዛ ገደል ይዛ ትግባ። ሲቀጥል ሌላው ደግሞ ምንድነው እዩ ሀይሚዬን ስታይ ነው እንዲህ የሚመነቃቅርሽ። በሀይሚዬ ቀልድ የለም፣ በአፍንጫሽ ተተከይ ማለት ነው። እዩ ዥልጥ እንዴ! በጣም አበዛችሁ። ሲቀጥል ደግሞ አንድ አያም አስክ ቡታጅራ ላይ ዲኤንኤ ያለ እንዴ? ወደ አዲስ አበባ እንመለሳለን ያልከው ተመችቶኛል። ብሩኬ የቡታጅራ ፕሮግራም አልቀዋል፣ ሁሉ ነገር ማለት ነው። የናኒም ፕሮግራም አልነበር። አሁን ግን ወደ ሸገር ተመለሱ። ወደዛ ተዋት። እዩን ወደዛ ፈንግሏት። ሬዲዮ ነው የምነግራችሁ። እሷ ምኗም አይያዝም። እቺ ስስት ናት እባብ። እና ራስን ጠብቅ ደግሞ ብሩኬ ማለት ነው። ሀይሚትዬም ጭምር ከዩ ጋር ቁባይ ነን። እንደ ቀልድ የምታዩት ነገር በጣም አስቸጋሪ ነው። ዛሬ ላይ ሰው ጅብ ሆኗል። ለጥቅሙ፣ ለሳንቲሙ፣ ለዶላሩ፣ ለቪዩ ብሎ ማለት ነው። እና ራሳችሁን ጠብቁ ባይ ነኝ። ማድረግ ትፈልጋለሽ? አፈልግሽ አንቺ የመጣሽው እዚህ ጋር ስለ ትዳር ስለ ፍቅር ልታወሪ አይደለም የመጣሽው። ኤኔል ምርመራ ነው እንዴ? ራስን በግድ ትላለች እንዴ? ብሩኪ ባለትዳር? አዎ ባለትዳር ነው። አንድ ቤት እየኖሩ ነው። 4 ነጥብ እንዴ? የመጣሽበት ዲኤንኤ እንትን ልትይ ነው እንጂ እዚህ ጋር ባለትዳር ፍቅረኛ ለማለት አይደለም እንዴ። ሀይሚቲና ብሩክን እንኳን አንቺ ማንም መለያየት አይችልም። ለምን ቤተሰብም አይችልም። ለምን አንድ ለስመታ ላይ ያጣምራቸውን ነገር ማለት ነው እንዴ። እዩ ግን እንዴት ነው ብሬንሽ? እንዴት ነው ብሬንሽ? ዞሺት እንዴት አንገላታሻት? ቤታ ብሩክም አበደ እኮ አሳበደችው። በጣም እዩ በጣም የምታናደው ወዶቼ ማለት ነው። ባይዘው እኔ ጋር ድምጽ አይጠፋም። እሺ ወዶቼ ማለት ነው የሰዎች ድምጽና እዩ በጣም ነው የተናደደው። ብሩኬ እንደምትሰሙት ይውላችሁ አይናት መስለም እቺ ልጅ ምንም ነው እኔን ማትመስለው። ሲጀመር እንዴት ነው አንተ የምትመስለው? መምሰልም የለባትም የምትመስልበት ምክንያትም የለም። ብሩኬ እችኮ አብዳሱ ታሳብዳለች። እቺ የጨለለች እዩ እንዴ! ቆይ እድሜ ልክ ደግሞ ልጅ እንደዚህ ይያዛል እንዴ? እንደ በየትኛው ሀገር ነው እድሜ ልክ? 6 ወር ማለት እኮ በቃ ቆየ እኮ እንዴ። ለነገሩ ልጅቷ 3 ወር ነው። መቼ ወለደች ሲጀመር? እኛን ማጽያት አስገባችን። እዩ ስራሽን ይስጥሽ። ለዚህ ልጅ ብለሽ እንኳን እንዲህ ከምታንከራትቻት ለምን
እንዳትንከራተት ነው ልጅቷ ከአባቷ ጋር ትደግምለው ላወላ አልኳችሁ። ቅድም ምሳሌ እንደሰጠዋችሁ እዩ ሲጀመር ብሩክ በእንጨት አይነካትም። ግን እንደዚህ አይነት ነገር እውነተኛ ታሪክ አለ። እዩ ምሰራው ድራማ ነው፣ ፕራንክ ነው። ኦፍ ኮርስ ራሷን ዝቅ አልጋ ዝሙት የምታስተላልፈው ለዶላሯ ለቪው ብላ ነው። ይሄ ዲስሪስፔክት። ግን እንደዚህ አይነት ታሪክ አለ። በግዴታ የሚባል ነገር የለም። በግዴታ ትዳር የለም ውዶቼ፣ እንድታቁ ማለት ነው። በግዴታ ልጅ ሲወለድ አሁን ብዙ ጊዜ ባልየው ሳይፈልግ ሴቷ ነው የምትወልደው። ትዳር ይዘው በሰርግ ተገብቶ ይሄ ማለት ሚስቴክ ነው። ሪሊውን ነው የምነግራችሁ። እና እዩ ምሰራው ተውት፣ ከእዩ ውጭ ነው እኔ ማወራላችሁ ማለት ነው። ከዛ ሰውዬ እንኳን ትክክለኛ ከተወለደ ልጁን የሚያስፈልገውን ነገር ያሟላል። ከሴቷ ጋር ግድ መኖር የለበትም። ገባችሁ? አሁን እዩ የምታወራው ዝም ብላ ነው። እውነተኛ ታሪክን ነው ማወራላችሁ። እዩ ዝም ብላ ነው። እዩ ሲጀመር ብሩኬ በፍጹም እና ብሩኬ የሚመልሰው ምላሽ ራሱ ትክክል ነው እንዴ። በጣም ተሳፍራለች። ጦጣዎቹን ታያላችሁ። ቡታጅራ እኮ ቀላል የለም እኮ አላጀ ሀይሚትዬ ሕፃኗን ልጅ እያየቻት ነው። ወይኔ መከራችን። ግን ብሩክና ሀይሚትዬ እንዴት ብዬ ልንገራችሁ? እስቲ በውስጥ የምታወሩት ብሩክንም ሀይሚንም አትመኑ። ሰው አይታመንም ዛሬ ላይ እንኳን እዩ ቀርቶ እንዴ። እና ልጅቷ ደግሞ 100% የብሩኬም አትሆንምም ሲጀምርም አይደለችምም። እና ኮሜንታችሁንም እያየው ነው። እና እኔ የምነግራችሁ ምንድነው ለብሩክና ለነገሯቸው ለምንድነው ከእዩ ጋር ይቅርባችሁ። እዩ ሌላ መዚዛ ነው የምመጣው ከምር ውዶቼ ማለት ነው እንዴ። እዩ በጣም ሴት አሰዳቢ ራሷን ዝቅ ያደረገች ናት። አሁን እኮ አታለው እሷ ቻናል ላይ ልጫ ነው ያ ረብኛ ሞተናል እንዴ። እና እዩ ውሸታም ናት። ማንም ሰው ያምናት። ስዲ ጨናነቂ በቃ ያስጨነቀሽ በጣም ሀይሚዬንማ እንዴት እንደናቀቻት። እሺ እቺ መጨለቅ ጨምላቃ ከሰው ባል ጋር ቆመሽ እንደዚህ ልጁ የኔ ነው ዲኤንኤ ያንተ ነው እያልሽ የምታወሪ ራሱ አረ ዘጊ። እኔማ እንዴት እንደዘጋችኝ ከምር ውዶቼ። ይሄ እኮ በጣም ነውር ነው። እንደዚህ አይነት የአጋንንት ስራ ነው ይሄ። ቢላይ በጣም ነውር ነው። ሲጀምር ነው ውዶቼ እዚህ ጋር የምታወራው ዘርዬ ምንድነው? ሁሌ የምነግራችሁ ድራማ ነው። እንደዚህ አይነት እውነተኛ ታሪክ የለም። ሚዲያ ላይ እንደዚህ አይነት ነገር በጣም በሀገራችንን ባህል የለም። ግን ያው በእናብርሽ እያያችኋል እንዴ? የናብርሻውን ፕራንክ ነው በቃ። ስለዚህ ሀይሚና ብሩኬ ደግሞ ጨዋዎች ናቸው። ቤተሰብ ምርጥ ቤተሰቦች አላቸው። ምርጥ ኦዲየንስ አላቸው። ቢርቁ ከዚች ከእዩ ጥሩ። እዩ ሌላ መዘዝ ይዘናመጣው። አሁን ደግሞ ጉቦ ትሰጣለች ለዶክተሩ። ከዛ ዲኤንኤው የብሩኬ ይባላል እያለ ይቀጥላል። ዝም ብላችሁ ጠብቁ። ምን አይነት ማየት አልፈልግም። ያምሻል እንደ አንቺ በሽተኛ እንዴት አይኑ ማየት ምትፈልጊው? ብሩኬ ሀይሚ ነው ሲልፍ የማይነካካው ብሩኬ ዓላማና ፕሮግራም ያለው ሰው ነው። በስንት አመቱ ይሄው ሀይሚ አፈቅርሻለሁ ብሎ የተናገረ በአንደበቱ። እኔ ባለ ትዳር ነኝ አለሽ እኮ ኮራ ብሎ ማለት ነው። በግድ ያለ እንዴ? በግድ እዩ በግድ ደረቅ ሀይሚትዬ የኔ ስማርት የኔ ጀግና የኔ አንበሳ ሁሉ ያልፋል ኢንሻአላህ። አይዞሽ ወላሂን ሴት እኮ ለሴት ምቀኛ ነው። ሪሊ ነው የምነግራችሁ። ሴት ለሴት እና በጣም ነው የምናዝነው። እዩን አለ ያንሳት። ጉድ ሞክሪ። አቤት ሀይሚትዬ እኮ ትዕግስትሽ በጥፊ ባላሻት። እንግዲህ አላ ግን ትዕግስቱን ይስጥሽ። እንዴ ለብላባ አሁን ወደ ዲኤንኤ እየገቡ ነው አለ እንዴ ቡታጅራ ዲኤንኤ። ይሄንማ ነገር መጠየቅ አለብኝ ዛሬ ኢንሻአላህ። አለ እንዴ ቡታጅራ ዲኤንኤ። ይከብዳል። አላ ከነሱ ጋር እዩ የስራሽን ይስጥሽ። እኛ እኮ ግራ የሚገባን ሀይሚና ብሩክም እዩ ጋር መሄድ የለባቸውም። እስቲ ዛሬ ይቋጫል እናያለን። ከተቋጨ ኢዝ ግሬት ከምር። ሰዓትም አለ እንደ 48 ሰዓት ላይ የሳምንትም አለ ጸጉር ቤት አለ ማለት ነው። ብታጅራ እንግዲህ ሊኖር ይችላል። አይ ዶንት ኖ ብቻ በጣም ከባድ ነው ወዶቼ። ለመሰላችሁ ነገር ሌላ መዘዝ እንዳትመጣባቸው። ስለዚህ ከእዩ ቢርቁ ማለት ነው። እዩ ክፉ ናት። ሰላማዊ
እየሰጋው ነው በአንዳንድ ነገር በጣም ነው የሚያስጠላው። በጣም ይከብዳል። እውነቷን ነው ሀይሚትዬ ሪሊውን ነው የምነግራችሁ። እዩ የምታደርገው ነገር በጣም ከባድ ነው። እዩ የምታደርገው ነገር ውሸት ነው እኮ ግን ምንድነው አንዳንዴ እንዴት ነው የሆነ ነገርን ድርቅ ብሎ በቃ አንዳንዴ እኮ ግራ ነው የሚያጋባችሁ። አሁን እዚህ የሆነ ሰው በቃ ያልነካችሁትን ነገር ወስዳችሁ እኔ ፍዝዝ ብዬ ልክ እንደወሰደ ሰው ነው ዝም የምለው። ሪሊውን ነው እና የዩ ነገር በጣም ግራ ነው የሚያጋባው። አላ እንግዲህ ከነሱ ጋር ይሆን ከምር የልጅነት ሳይሆን ያለመብሰል ነው። ልጅ ሲባል እኮ እሙሙ ለሙሙ ምናምን እንደዚህ አይወራም። ነውር ነው። ልጅ ሲባል በጣም ነውር ነው እኮ ስለመውለድ ምናምን አይወራም። አልበሰለችም ባይ ዘ ዌይ ቡታጅራ ላይ ትልቅ ችግር አለ። ያው በሚለው እንለፍ እንጂ ማለት ነው። እዩ በጣም ነው የምታናደው። የሰው ልጅ ይዛ ነው የምትንከራተተው። ሲጀመር የዩ ልጅ አይደለችም። አታ የዩ ልጅ ብትሆንም ከየትም አምጥታ እንደሆነ አናውቅም። ብሩኬ ሲያልፍ የማይነካካው ወይኔ እኔ ግን ለምን ዋሻቸዋለሁ? እኔ ሰልችቶኛል የዩ ድራማ። መውለዷ ሳያንስ እንደገና ከርታታ ሀይሚትዬ ሪሊውን ነው የምነግራችሁ። መጨናነቅ ነገሮቹ በሰላም ይለቁ ኢንሻአላህ ያልቃሉ። ሞርዛን ደግሞ ነገሮቹ በሰላም እንዲያልቁ ዛሬ ከዛን መሸሽ ህይወት እንድንኖር ነው ዱዓ የምናደርገው እሱ ነው። ቅድም እንደተናገርኩት ወደ አዲስ አበባቸው እንዲመለሱ ባይዘው ቡታጅራ ላይ የሆነ የተወለዱበት ሀገር የሆነ ነገር አለ መሰለኝ። ትክክል ናቸው። ከምር ሁሌ ቡታጅራ ሲመጡ መሻከል ብቻ። እዩማ ይድፋሽ። ቢኒ ጋር ያላቸው ነገር አላውቅም። ሀይሚትዬ አንቺ ስለ አንቺና ስለ ብሩኬ ተጨነቂ እንጂ ከቢኒ ጋር አትጨነቂ። ቢኒና እዩ ለደቂቃ ተቀያይመው ማያውቁም፣ ተጣልተው ማያውቁም፣ ተስማምተው ነው ያሉት። እዚህ ጋር ስራና ስራ ስለሆነ ነው እዩ እሺ ግዳው የምትለው ማለት ነው። እና አትጨነቂ ሀይሚትዬ። አንቺ ስታይ እኮ የምትናደደው ስለምትቀና ነው፣ ስለምትቀና ማለት ነው። እዩማ ይዟት ሂድ። ብሩኬ ለምንድን ነው ተተካት የምትወጣው? ጠይብ እንዴ አንድ ላይ ነበር መውጣት ያለብህ። ይኸውላችሁ ነገር ሌላ መዘዝ ነው ይዛ የምመጣች የተለከፈች። ውጤቱ ከአንድ ላይ ነበር መውጣት ያለባችሁ። ውጤቱም ገና ቢሆን ማለት ነው። እሷ ለዶክተሩ ብር ትሰጣለች። የቡታጅራው ዶክተሮች ደግሞ ታውቃላችሁ። ሀላስ ትልቅ ጥፋት ነው ያጠፋከው ብሩኬ ትልቅ ጥፋት ነው ያጠፋው። ለምን ትቷት ነው የወጣው? ከምር ትቷት መውጣት የለበትም ነበር። በጣም አስቸጋሪ ነው እና ልታስቀይር ትችላለች። ትክክል ነው፣ ልታስቀይር ትችላለች። ዶክተሩን ልትለው ትችላለች። ኖርማል ራሱ የሆነ ታይም ላይ ትዝ ይላችኋል። ሴትዮዋ ምንድነው ኖርማል ሪሊውን ነው የምነግራችሁ። ተውት የእዩን ትታችሁ ማለት ነው። እሷ ልጆች አይደሉም ነው ከእሷ አልወለድኩም መሰል የምትለው። ዲኤንኤ ደግሞ ከሌላ ሰው ብቻ እንደዚህ አይነት ነገር አያም ፎርጌት ባይዘው እና ብሩኬ ትቷት ወጣ። እንግዲህ በጣም የሚገርማችሁ ነገር ይኸውላችሁ እሺ